ሰላምና ጤና ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት እንዲበዛላችሁ መኛለሁ። የደራሲና ጸሐፊ ዘሪሁን ገመቹ ለምን ታሰቃየኛለህ ክፍል አንድን ወደ እናንተ ከአንድ ቀን በፊት አድርሼ ጥሩ የሆነ እንግዲህ ግብረ መልስ ክትትል ኢንጌጅመንት ሐሳብ አስተያየትም እንደዚሁ ሲሰጡ ነበረ። ከልብ አመሰግናለሁ። በቃሌ መሰረት ክፍል ሁለትን ይዤ ብቅ ብያለሁ። እንደተለመደው ውድ ቤተሰቦች ቪዲዮውን ስከፍቱ ላይክ አድርጋችሁ ጀምሩ። ሁሌ እንደምለው ሐሳብ አስተያየት ይበረታታል። ቤተሰብኑ ሰብስክራይብ አድርጉ። ክፍል ሁለት ለምን ታሰቃየኛለህ እነሆ ለእናንተ ብያለሁ ውድ ቤተሰቦች። ኢንስፔክተር ጃፋር ሙሴን ከትምህርት ቤት ወስዶ ለናቱ ሊሰጠው ወደ እሷ ሱቅ እየሄደ ነው። ከአንድ ሰዓት በፊት ደውላ ከተመቸው ሙሴን ከትምህርት ቤት እንዲያመጣላት ነው የጠየቀችው። እንደ አይነት ትብብር ስትጠይቀው በጣም ነው ደስ የሚለው። የህይወቷ አንድ አካል አድርጋ የተቀበለችው በልጇ ጭምር የምታምነው ሆኖ እንዲሰማው ነው የሆነው። እርግጥ እሷ ጠይቃ ላደረገላት አንድም ነገር የለም። የወላጆቿን ቤት ሽጣ ወደ ሌላ ሰፈር አዲስ ቤት ገዝታ መቀየር እንደምትፈልግና ለዛም እንዲያግዛት ስትጠይቀው ከባድ ይሆናል ብላ ነበር የጠየቀችው። ግን እሱ የሚያውቃቸውንም ሆነ የማያውቃቸውን ሰዎች ሁሉ አስቸግሮ 2 ወር ባልሞላ ጊዜ ውስጥ ነው ምኞቷን እውን ያደረገላት። ከዛን ወዲህ በጣም ምርጥ የቅርብ ጓደኛሞች ሆነዋል። አንድ ቀን በሆነ ጉዳይ ሳይገናኙ ኳሉ በማግስቱ የግድ ይገናኛሉ። ኢንስፔክተር ጃፋር እንዴት አድርጎ እንደሚጠይቃት ግራ ገብቷት ነው እንጂ ግንኙነታቸው ከጓደኝነትም በላይ እንዲዘል ይፈልጋል። በጣም ወዷታል፣ አፍቅሯታል። እሷን ብቻ ሳይሆን ልጇን ሙሴንም ወዶታል። እሱም ባየው ቁጥር ሚስቱ ከሱ ነጥቃው ወደ ፈረንሳይ ወሰደችው ልጁን ነው የሚያስታውሰው። ለነገሩ እሱ ብቻ ሳይሆን ሙሴ ራሱ በጣም ቀርቦታል። ለናቱ የማይነግራትን አንዳንድ ነገሮች ለሱ በግልጽ ይነግሯል። ቤታቸው ሲሄድ ከጀማነሽ በኩል በሙሴ አይኖች ላይ ደስታ ሲንጸባረቅ ታዝቧል። ያ ደግሞ የበለጠ ተስፋ ይሰጠዋል። ሱቅ ሲደርሱ ጀማነሽና አክስቷ ቁጭ ብለው እያወሩ ነበር። ሙሴ አክስቱን ሲያይ ሮጦ ተጠመጠመባቸው። ብዙም ሳይቆዩ የጀማነሽ አክስት ሙሴን ይዘው እነሱም ብቻቸውን ትተዋቸው ወጡ። የጀማነሽ አክስት ሁሉ ጊዜ አርብ ይመጡና ሙሴን ይዘውት ወደ ቤታቸው ይወስዱታል። እሑድ ማታ አካባቢ መልሱታል። ይሄ የማይቋረጥ መደበኛ ተግባር ነው። ባይመቻቸው እንኳ ጀማነሽ ታደርስላቸዋለች። ዛሬም ያደረጉት ያንን ነው። አስቸገረን እንዲህ ስታመጣው አለችው ጀማነሽ። ምን ያስቸግራል? ግፋ ቢል ቸኮሌት ቢያስገዛኝ ነው እንዴ? ታዲያ እሱስ ማስቸገር አይደለም? እኔም እኮ ያንን አይነት መቸገር ፈልጌ ነው ከሱ ጋር መሆን የምፈልገው። ጀማነሽ በስስት አስተያየት አየችው። አመሰግናለሁ። እሺ ምን እንደምል አላውቅም። ምስጋናው ለምኑ ነው? በዚህ አስቸጋሪ ወቅት ከኔም ሆነ ከልጄ ጎን ስላልተለየ በመከራችን ወቅት ደጋፊያችን ስለሆንኩ አመሰግናለሁ። ረፊ እኮ የመርዳት ወይም የመደገፍ ጉዳይ አይደለም። በመሃላችን ያለው የጓደኝነት ጥምረት ነው። እንደ ቤተሰብ ነን። ያንዳችን ጎዶሎ ጎን ሌላችን እንሸፍናለን። ወይ ደግሞ አንደኛውን ረጂ ሌላውን ተረጂ የሚያደርግ አይደለም። በቃ አላት ኮስተር ብሎ። እሺ ትክክል ነህ። አንድ ሰው ወደ ውስጥ ገባ። ሁለቱም ንግግራቸውን አቆሙ። እሷ ወንበር አወጣችና ለጃፋር እየሰጠችው ተቀመጥ ብላ ሰውየውን ለማስተናገድ ሄደች። አቤት ምን ልታዘዝ? ሰውየው ዝም ብሎ አፍጥጦ እያያት ነው። ግራ ገባት። አስተያየቱ የተለየ አይነት ነው። ምክንያቱም ባታቆም ውስጧ በሚገባ እይታ ነው ያያት። ደንበኛው የጓደኛ ሚስት ልደቷ ነው። የሆነ ስጦታ ይዤላት መሄድ እፈልጋለሁ አላት። የተወሰኑ የስጦታ ዕቃዎች አመጣችና ባንኩን ላይ ደረደረች። ለመምረጥ የተቸገረ መሰለ። አልተመቸህም? አይ ተመችቶኛል፣
ግን ስዕል ነገር ቢሆን ደግሞ እሷን የሚያስደስት ይመስለኛል። ሲያወራ ድምፁ ይርገበገባል። ድምፁ ብቻ ሲሆን እጁም ይንቀጠቀጣል። ወደ ውስጥ ገባችና ራሷ የሳለችውን 3 ያህል ስዕሎች አምጥታ ሰጠችው። 3ቱንም በተመስጦ ማየት ጀመረ። አንቺ ነሽ እንዴ ሳልሻቸው? አዎ እኔው ነኝ። ስምሽ ጀማነሽ ነው? አዎ ባጭሩ መለሰችለት። አንዱን ስዕል መለሰና ጥሩ 2ቱን ጠቅልይልኝ አላት። 2ቱን ስትል በግርምት ጠየቀችው። አዎ 2ቱን አረጋገጠላት። ዋጋውን እኮ አልጠየከኝ። ምን ነው በጣም ውድ ነው እንዴ? ውድነት አንጻራዊ ነው። 2ቱ አንድ ላይ 9000 ብር ነው። እጁን ወደ ጃኬት ኪሱ ውስጥ ከተተና ከሽጉ ያልተፈታ 10,000 ብር አውጥቶ ባንኩን ላይ ጣለው። መልሱን በሚቀጥለው ዙር ለምገዛው ስዕል ቀብድ ይሁንልኝ ብሎ አስገረማት። ስዕሉን ልትጠቀልለት ስትል ሌሎች ደንበኞች ገቡ። ጀማነሽ ወደ ጃፋር ዞራ ጃፋርዬ ይህን ትጠቀልልኛለህ? ይቅርታ ስትል በትህትና ጠየቀችው። ዞር ስትል ደንበኛዋ ጃፋርን በፍጹም ጥላቻ አስተያየት ሲመለከተው ታዘበች። ግራ ገባት። ወዲያው ግን ቀልቧን ወደ አዲስ ገቢዎቹ ደንበኞች መለሰች። 4 ወይም 5 የሚሆኑ ሰዎች ጠባቧን ሱቅ አጨናንቋታል። ጃፋር ጀማነሽ እንዳለችው ስዕሉን በስነ ስርዓት በስጦታ ወረቀት አሽጎ አስረከቡ። ሰውየው ስዕሉን ይዞ ወጣ። ከአስፋልት ማዶ ያቆማት መኪና ጋር እስኪደርስ መላ ሰውነቱ እየተንቀጠቀጠ ነበር። ከ11 ወር በኋላ ሚስቱን በግማሽ ሜትር ርቀት ቆሞ ማናገር ችሏል። አዎ ትንፋሿ በፊቱ ላይ ሲያርፍና ሰውነቱን ሲያሞቀው ነበር። ሚስቱ ጀማነሽ በፊት ከነበረችበት በላይ ውብ ሆናለች። እርግጥ በፊት የቤት እመቤት ብቻ ነበረች። አብዛኛውን ጊዜ በፒጃማና ቀለል ባለ ልብስ ነው የሚያውቃት። አሁን ግን የአደባባይ ሰው ሆናለች። ልብሶቿ ጥራት ያላቸው፣ ጫማዎቿ ብራንዶች፣ የምትቀባው ሽቶ አደንዛዥ እጽ ሆኗል። እንደዚህ በመሆኑ ተደስቷል። ነገር ግን ያ ሰውዬ ከጎኗ ምንድነው የሚሰራው? በጣም የረበሸው ጉዳይ ነው። ደግሞ ጃፋሪ ስትለው ሰምቷል። የገዛ ሚስቱ 8 ዓመት ሙሉ በክንዱ አቅፏት የኖረች የብቸኛ ልጁ እናት ሚስቱ ጀማነሽ ሌላ ወንድን ጆሮ እየሰማ ጃፋርዬ ብላ ስትጠራው ሰምቷል። እንደ በፊቱ ቢሆን ኑሮ ከዛ ሱቅ ሲወጣ ተከትሎት ከኋላ ጭንቅላቱን ነድሎ ይገላግለው ነበር። አሁን ግን እንደዛ ማድረግ አይፈልግም። ይህን ሰውዬ ያውቀዋል። ለዓመታት ሌባና ፖሊስ ሲጫወቱ ከርመዋል። አንደኛው ሌላኛውን ለማጥፋት በትኩረት ሲሰሩ ነበር። እነዛ ህይወቱ እንዲቀይር ያደረጉት በእጁ የሞቱ 3 ፖሊሶች የቅርብ አለቃ እንደሆነ ያውቃል። በምን ምክንያት ከገዛ ሚስቱ ጋር በዚህ ልክ እንደተቀራረበ ግን ፈጽሞ ሊገባው አልቻለም። በዚህ ጉዳይ ላይ በጥልቀት ማሰብ አለብኝ አለና መኪናውን አንቀሳቀሰ። ወደ ሰፈሩ ተመለሰ። የመጡትን ደንበኞች ሁሉ አስተናግደው ከሸኙ በኋላ ጃፋርና ጀማነሽ ብቻቸውን ቀሩ። ጃፋር እና ስራ እንዴት ነው? አሁን በደንብ የለመደልሽ ይመስላል። አዎ በደንብ ለምዶልኛል። እግዚአብሔር በስንቱ ይበድለኛል ብለን። አይ ጥሩ። አዲሱ ሰፈርሽም የተላመድሽ ይመስለኛል። እንዲህ? አዎ በደንብ ነው የተላመድኩት። አሁንማ እድር ሁሉ ገባው እኮ ብላ ከስንት ጊዜ በኋላ ተንከትክታ ሳቀች። ጃፋር በጣም ተገርሞ እየቀለድሽ አይደለም አይደል? ኧረ እውነቴን ነው። ለጊዜው ማንነቴን ማንም የሚያውቅ የለም። የነፍሰ ገዳይ ሚስት እንደሆንኩ ሲያውቁ ምን እንደሚሉኝ ባላውቅም ለጊዜው ግን በጥሩ ሁኔታ ነው የተቀበሉኝ ብላ ትካዜ በተጫነው የድምጽ ቅላጼ መለሰችለት። ተይ ያንን የህይወትሽን ክፍል እርሺው። የኛ ሰው ነገሮችን ወዲያው ነው የሚረሳው። አንቺም ክፉን አታስቢ። ያበረታት ሞከረ። እንደዛ እያወሩ ከምሽቱ 1 ሰዓት ነው። አሁን እንዝጋና እራት ትጋብዘኛለህ ምን ይመስላል? አለችውና ወደ ውጭ ወጣ ዕቃ መሰብሰብ ጀመረች። አዴ ነጋዴዋ እኮ አንቺ ነሽ። በምን ሂሳብ ነው የምጋብዝሽ? እባክሽ ያው መጋበዝ በወንድ ያምራል ብዬ ነው እንጂ ጋብዥኝ ካልከኝሽ ጋብዛለሁ። አይ እኛ የመንግስት ሰራተኞች በዚህ ዘመን ምንም አይነት በውስጣችን የቀረ ሞራል የለም። በወር 15,000 ብር እየተከፈለን ግን ደግሞ 30,000 እያወጣን የምንኖር ተአምራዊ ፍጡሮች ሆነናል። አይሽ በዚህ ቅጽበት የጀማነሽ መደንገጥን ተመለከተና ንግግሩን አቋረጠ። መጀመሪያ ንግግሩን ተከትላ የደነገጠች መስሎት ነበር። በኋላ ግን ፈዛ የሆነ ነገር እያየሽ መሆኑን ሲመለከት ምክንያቱ እሱ እንዳልሆነ ገባውና
ከተቀመጠበት ተነስቶ ወደሷ ቀረበ። ምንድነው የተፈጠረው? ዕቃ ተሰረቅሽ እንዴ? ሲል ጠየቃት። አይ አይደለም በደከመ ድምፅ መለሰችለት። እና ምንድነው? እዚህ ቁጭ በይ ብሎ ትከሻዋን ይዞ እየጎተተ አስቀመጣት። ወደ ውስጥ በመሮጥ ውሃም አምጥቶ ሰጣት። አንዴ ተጎንጨችና አስቀመጠችው። ምንድነው? አሞሽ ነው? በጭንቀት መልሶ ጠየቃት። በሱ የጨበጠችበት የሚመስለው ግራ እጇን ወደሱ ዘረጋች። ግራ በመጋባት አፍጥጦ አያት። እጇን ስትዘረጋ ውስጡ ቀለበት አለ። ከእጇ ላይ አነሳና አየው። ምንድነው? ማለቴ የምን ቀለበት ነው? ውስጡን አንብቦ አለችው። ከተቀመጠበት ተነሳና ወደ መብራቱ በደንብ ተጠግቶ ውስጡን አነበበው። ሰውነቱ ሲንቀጠቀጥ ታወቀው። አልገባኝም። ከየት መጥቶ ነው? የሆነ ሰው እዚህ ባንኮኒ ላይ ያስቀመጠው ነው። ምናልባት ራሱ መጥቶ ሳለው ያስቀምጦት ወጥቶ ይሆናል። ድንጋጤው እየጨመረ ሲሄድ ይታወቀዋል። ስለ ሰይፈ ነው አይደል የምታወሪኝ? አዎ። ምን ነው አንተ ምንድን ያለ መሞቱን ታምናለህ አይደል? ይኸው ማረጋገጫው ጃፋር፣ ይኸው። የሚናገረው ግራ ገባው። እውነቷን ነው። በወንጀሉ ሰሞን ሰይፈ እንዳልሞትና ሰይፈ ነው ተብሎ በልብ ልብ ምርመራ ተረጋግጦ የተቀበረው ሬሳ የእሱ እንዳልሆነ ጠንካራ እምነት ነበረው። ነገሮች ሁሉ ሲያድሩ በተለይ ከጀማነሽ ጋር ይበልጥ እየተቀራረበ ሲመጣ የሰይፈን ጭርሱን መሞት እየተመኘ መጣ። ያ ደግሞ በቃ ሞቷል። ባይሞት ይህንን ሁሉ ወር ከሚስቱና ከልጁ ተሰውሮ መኖር አይችልም ነበር። ባይሞት እንኳ መቼም ላይ መለስ ወደ ውጭ ሀገር ኮብልሏል ብሎ እንዲያምን አድርጎት ነበር። ግን እርግጠኛ ነሽ ይህን ቀለበት መጀመሪያውኑ እቤት ሆኖ ሳታየው ቀርተሽ ከሆነ ምናልባት ከቃጋ ተደባልቆ ወደዚህ መጥቶ ከሆነ? ጃፋር 100% እርግጠኛ ነኝ። ይህን ቀለበት ሻወር ሲወስድ እንኳን ከጣቱ አያውልቀውም ነው የምልህ። እና በህይወት ኖሮ እየተመለከተሽ ያለ ይመስልሻል? አዎ፣ ይሄ ቀለበት በህይወት መኖሬን እወቂ የሚል መልእክት ለማስተላለፍ ነው በሆነ መንገድ እዚህ ያስቀምጡ። እንደዛ ከሆነ ከሱቅሽ በረንዳ ላይ በድብቅ በተቀመጠው ካሜራ ወደዚህ የገቡትን ሰዎች ሁሉ ማየት ስለምንችል። በዚህ ጊዜ በፍጥነት ከተቀመጠችበት ተነሳች። ወደ ውስጥ በመግባት ላፕቶፑን አወጣች። የሱቁን በራፍ ዘጋች። ሁለቱ ከውስጥ ቀሩ። የተቀረውን ካሜራ ፊልም ከላፕቶፑ ጋር አገናኘች። ለ30 ደቂቃ ያህል ደጋግሞ ቢመለከቱ ሰይፈ የሚባል ሰው በአካባቢው ዝር ሲል ማየት አልቻሉም። በቃ አሁን ተይው፣ ምን ማድረግ እንዳለብን በተረጋጋ ሁኔታ ማሰብ አለብን። ለአሁኑ ሱቁን ዝጊና ወደ ራት ግብዣው እንሂድ የሚል ሐሳብ አቀረበላት። ግራ በመጋባት የምን ራት ግብዣ ስትል ጠየቀች። ከደቂቃዎች በፊት ራት ጋብዘኝ ስትይ አልነበረም እንዴ? አዎ እሺ ብላ ቦርሷን ይዛ ተነሳች። የሱቁን የውስጠኛ መብራት አጠፋፋችና ዘግተው ከሰፈሩ ተንቀሳቀሱ። እራቱ በዝምታና በትካዜ ታጀበ ነበር። ሁለቱም እንደዚህ አይነት የእራት ቆይታ ለማሳለፍ አልነበረም እቅዳቸው። ግን በመሃል የመጣ የሰይፈ ጉዳይ የሁለቱንም መንፈስ አናጋው። የሰይፈ በህይወት እንዳለ ምልክት መስጠት በሁለቱም ዘንድ ድንጋጤ ቢፈጥርም የሚገርም ነገር አይሆንም። ጀማነሽ ቀጣይ ህይወቷ እንዴት እንደምትቀጥል ምንም አታውቅም። እሱ ከተደበቀበት ጉድጓድ እስኪወጣ ጠብቃ ለእናትና ለአባቷ ሞት ትበቀሏለች ወይስ ለሷም ሆነ ለልጇ ደህንነት ስትል ልጇን ይዛ ትሰወራለች? አይዞሽ፣ ምንም አትሆኝ፣ እኔ ከጎንሽ ነኝ አላት ጃፋር። እንደውም ለኔ ሳይሆን ላንተን የፈራሁት በኔ ዙሪያ እስካለ ድረስ አደጋ ውስጥ ነው ማለት ነው ጃፋር። ባንቺ ዙሪያ ባልሆንም እሱ በህይወት እስካለ ድረስ አደጋ ውስጥ ነኝ። 3 ጓደኞችን የገደለ ሰው ነው። እሱ በሌሎች የፖሊስ ባልደረቦች እንድጠላና እንዳልታመን ያደረገ ሰው ነው። ባለቆቼ እንድወቀስና ከደረጃ ዝቅ እንድል ያደረገኝ ሰው ነው። በአጠቃላይ ፖሊስ መሆኔ እንድጠላ ያደረገኝ ሰው ነው። እና እሱ እኔን ከሚጠላኝ በላይ እኔ እሱን ጠለዋለሁ። ከሱ መደበቅ ሳይሆን ነው የምፈልገው፣ እንደውም ወደ እኔ የሚመጣበትን መንገድ እንዲያገኝ ነው የምፈልገው። ከዛ እኔም ፍለጋ ሲመጣ ወይ ይጨርሰኛል ወይ ደግሞ በቁጥጥር ስር አውዬ ለመንግስት አስረክቦና ሁለታችንም እፎይ እንላለን። እና ታዲያ አልፈራውም ከጎንሽ አርቅም እያልከኝ ነው? ባለማመን ነበር አጠያየቋ። አዎ እንደዛ እያልኩሽ ነው ጀማነሽ። ደግሞም እኮ እሱ እንደዚህ ማድረጉን ሙሉ በሙሉ እርግጠኛ መሆን አንችልም ሲል ፈራተባ እያለ ጥርጣሬው ነገራት። እሱ ካልሆነ ታዲያ ማን ይሆናል? ዘመዶቹ
ዘመዶቹ ለምን ብለው? ታውቂያለሽ፣ ያንቺ ከፖሊስ ጋር መቀራረብ ምቾት አይሰጣቸው። የሆነ ሚስጥር የምታውቂ ከሆነ አሳልፋ ትሰጠናለሽ ብለው ያስባሉ። እና ምናልባት መሞቱ እውነት ከሆነ የገደሉት እነሱ ራሳቸው ናቸው። እንደዛ ካልሆነ ደግሞ ቀለበቱን የማግኘት እድል አላቸው። አሁን ያንን ቀለበት ተጠቅመው አንቺን ሊያስበረግጉሽና ከኔ ሊያርቁሽ አስበው ሊያደርጉት ይችላሉ። እኔ እንጃ። እስኪ በቀጣይ የሚሆነውን አይተን የትኛው እውነት እንደሆነ እናውቅ ይሆናል ብላ ከተቀመጠችበት ተነሳች። ተከትሏት ተነስቶ ከሆቴሉ ተከታትለው ወጡ። በቃ እዚህ እንለያይ። እንዴ ምን ነው? ካሁኑ ከኔ ጋር ለመሆን ፈራሽ? እኔ ደግሞ ለምንድነው የምፈራው? አንተ ፍራ እንጂ። እኔ ስለምንድነው የምፈራው? ፖሊስ እኮ ነኝ። ሽጉጥ ታጥቄ መዞሪያው። እኔ ያልኩት 2 ሰዓት ስለሆነ እቤታችን በተለያየ አቅጣጫ በመሆኑ ላደክም ስላልፈለኩ ነው። ታብራራለት ሞከረች። አይ እቤት አድርሽሽ ወደ ግቢ ስትገቢ ካላዩ ልቤ ያረጋጋልኝም። ብዙም ልትከራከረው አልፈለገችም። እሷም ቢሆን ቀሪው መንገድ ብቻዋን መሄድ አትፈልግም። ጥሩ በራፍሽ ላይ ፖሊስ ላቁም እንዳትል ግን። ጥሩ ሐሳብ ነው። ነገ ካለቃዬ ጋር ተማክሬ እንደውም እንደዛ አደርጋለሁ ብሎ እሷ መኪና ውስጥ ተከትሎ አገባ። እንዴ አንተ ከዚህ በፊት ግቢያችን አካባቢውን ስታጨናንቁት የከረማችሁት ይበቃል። እንዳታደርጉ ፖሊስ የሚባል እስከ ወዲያኛው እንደጠላ እንዳታደርገኝ እንግዲህ ብላ ነገሩን እየረሱ ጭራሽ ወደ መሳሳቅ አዝማሚያ ለማለፍ ሞከሩ። ጀማነሽ ሰፈር ሲደርሱ በራፏ ጋር መኪናዋን ስታቆም ቁልፉን ተቀበለና በራፉን ሊከፍትላት ቀድሞ ከመኪናው ወረደ። በራፉን ለመክፈት ቁልፉን ሊከፍት ሲል ያልተለመደ አይነት ነገር ተመለከተ። የበራፉ መክፈቻ እጀታ ላይ 2 ጥንድ አበቦች ተሰክተዋል። የሆነ የቅናት ዛር ሰውነቱን ወረረው። አበቦቹን አነሳና ቁልፉን አሽከርክሮ በራፉን ወለል አርጎ ከፈተላት። መኪናዋን ወደ ውስጥ አስገባችና አቁማ ሞተሩን በማጥፋት ወረደች። በዛን ጊዜ በራፉን መልሶ እየዘጋ ነበር። ትንሿን በራፍ ከፍቶ ቆመ። ወደሱ ተጠጋች። አበባውን ዘረጋላት። ያልጠበቀችው ስለነበር በጣም ደነገጠች። እንዴ በምን ይዞ ነበር? በገረሜታ ጠየቀችው። ከኔ አይደለም ይመስለኛል። ወዳጅስ ሊጠይቅሽ መጥቶ ስታመሽበት አበባውን በራፍ ላይ ሰክቶልሽ ሄዷል። ደውለሽ ማመስገኑን እንዳትረሽ። ደህና ደሪ ብሎ እግሩን ወደ ውጭ ሲያሻግር ክንዱን ያዘችና ቆይ አንድ የተሳሳተ ነገር አለ ብላ 2 እርምጃ ተራምዳ የግንቡ አጥር ላይ ተለጥፎ ያለው ማብሪያ ማጥፊያ ተጫነች። ግቢው በፈካ ኤሌክትሪክ ብርሃን ደመቀ። አበባውን አገላብጣ ተመለከተች። ከጠበቀችው በላይ በድንጋጤ ተመለከታት። ንዴቱ ለቀቀውና ስጋት ውስጥ ገባ። ወደሷ ተጠጋና ጉትቶ እቅፍ ውስጥ አስገባት። አንገቱ ስር ውሽቅ አለች። ምን እንደተፈጠረ አልገባውም። ምን ሆነሽ ነው? እንደምንም ራሷን አረጋጋችና ከቅፍ ወጣች። እጇ ላይ ያሉትን 2 የጽጌረዳ አበቦች በትኩረት እያየች ፈዛ ቀረች። ምንድነው? አበባውን ማን ነው እዚህ ያስቀመጠው? እሱ ራሱ ሰይፈኑ ጀፈር አለችው። በምን አወቅሽ? ሌላ ማንም ሰው ሊያስቀምጡ ይችላል እኮ እኔም ልሆን እችላለሁ። ያረጋጋት ሞከረ። አይ ራሱ ነው። 2 ዘለላ አበባ፣ አንዱ ቀይ አንዱ ሮዝ። ሁሉ ጊዜ 2 ወይ 3 ቀን ከቤት ርቆ ካደረ ሲመለስ ይዞልኝ ይመጣል። ሁሉ ጊዜ እኚህን ቀለሞች ነው የሚያመጣልኝ። ሌላ ቀለም አይቀይርም፣ አይቀላቅልም። አንዱን ላንቺ አንዱን ለልጅልና ያከፋፍለናል። በቃ አለና ከእጇ ላይ ቁልፉን ተቀብሎ የከፈተውን በራፍ መልሶ ዘግቶ ከውስጥ ቆለፈና ይዟት ወደ ውስጥ ገባ። ትከሻዋ እንዳቀፋት ወደ ቤት ይዟት መራመድ ጀመረ። የሳሎኑን በራፍ ከፈተ። ቀርሟት ወደ ውስጥ ገባና መብራቱን አበራ። ተከትለው ገባች። ሶፋ ላይ እንድትቀመጥ አደረገ። ከጎኗ ተቀመጠ። ምን ብሎ ሊያበረታታትና ሊያጥነናት እንደሚችል ግራ ገባው። በህይወት በመኖሩ በእርግጥ እሷም እየተደሰተችውን ወይም እየከፋት በእርግጠኝነት ማወቅ አልቻለችም። ምናልባት እሱ ላይ ልኩን ያለፈ ንዴት እንጂ ጥላቻና ቂም ላይኖርባት ይችላል ሲል ጃፋር አሰበ። ለዛ ከሆነ ደግሞ ስለሱ መጥፎ ነገር መናገሩ እሷን ሊያስቀይማት ይችላል የሚልም ሐሳብ መጣበት። ምን አይነቱ ስብስብ ነገር ውስጥ እንደገባ ዛሬ ነው በትክክል የገባው። ፍቅር እንደ ጽጌረዳ አበባ ነው። ጽጌረዳ አበባን ለመቅጠፍ በዙሪያ ያሉትን እሾኮች ውጋት መታገስ ግድ ይላል የሚል ጽሑፍ አንብቦ ነበር። ዛሬ ነው ትርጉሙ በትክክል የገባው። አፍቅሯታል፣ ግን ዙሪያዋ ባደገኛ እሾህ የታጠረች ናት።
ለዛውም በሰከንድ ህይወትን ሊቀጥፍ በሚችል አደገኛ መርዛማ እሾህ። ከተቀመጠችበት ተነሳችና ልብስ ቀይሬ ልምጣ ብላ ቦርሷን ይዛ ወደ መኝታ ክፍሏ ገባች። ከ10 ደቂቃ በኋላ ነጭና ስስ ፒጃማ ቀሚስ ለብሳ በእጇ ደግሞ ግማሽ የደረሰ ጎርደን ጂን ከ2 ብርጭቆ ይዛ መጣች። ያልጠበቀው ስለነበር ፈገግ አለ። ምን ያስቃል? በጣም የሚያስጠጣ ጉዳይ ነው እኮ የገጠመን። ስለዚህ ጉዳይ ለማሰላሰል እየጠጣን ካልሆነ ከባድ ነው ብላ 2ቱንም ብርጭቆ ጠረጴዛ ላይ ያስቀመጠችና ከቀዳሽ በኋላ በረዶ ጨምራበት አንደኛውን ብርጭቆ ወደሱ ገፋ በማድረግ የራሷን ደግሞ ይዛ ቁጭ አለች። እሱም ሆነ እሷ ውስኪያቸውን እየማጉ በየራሳቸው ሐሳብ ጭልጥ ብለው ሰመጡ። ጃፈር ወደ ቤቱ መሄድ እንዳለበት እሱም ሆነ እሷ አረስተውት ነበር። 4 ሰዓት ሲሆን ሁለቱም ሞቅ ብሏቸው ነበር። ቅድም ግን ሰይፈ በህይወት ቢኖርም ካንቺ ጋር መሆን አልፈራም ያልከኝ እውነትን ነው አይደለ? ስትል ሲከነክናት የነበረውን ነገር ጠየቀችው። እውነቴን ነው፣ አንቺ ካልፈራሽ ነው ያልፈራ። እርግጠኛ ሆኖ መለሰላት። እኔማ ልበቀለው ፈልጋለሁ። የኔ ከፖሊስ ጋር መቀራረብ በጣም እንደሚያበሳጨው አውቃለሁ። እንደውም አገባሃለሁ ብላ ያልጠበቀውን ቦምብ ሐሳብ ማከላቸው ረወረች። ሊጠጣው ዳፉ የሳበውን ውስኪ ትናያለው። በመከራን የተረጋጋው ምን ነው ንግግር ያስደንግጠው ነው? እውነቴን እኮ ነው። ፖሊስ አግብቼ በጣም ነው ባበሳጨው ደስ የሚለኝ በማለት ደገመችለት። ታዲያ ለምን አታገቢኝም? አንተን ማግባት ያው ማለት አንተን ማግባት ደስ ይለኝ ነበር፣ ግን በጣም ስለምወድ አንድ ነገር ብትሆን ጸጸቱን አልችለውም። በአንተ ላይ እንደዛ ማድረግ አልፈልግም። በሚንተባተብ አንደበቷ ተናዘዘችለት። ከተቀመጠበት ተነሳና ከጎኗ መጥቶ ቁጭ ያለ እጁን አንስቶ ትከሻዋ ላይ ያሳረፈ። ይኸውልሽ ያንን ሰውዬ በሆነ መንገድ አበሳጭቼ ወደፊት ለፊት እንዲወጣ ፈልጋለሁ። እሱም አበሳጨት በህይወቴ ከምፈልገው ነገር የመጀመሪያው ነው። እርግጥ እንድታገቢኝ መጠየቅሽ ስለማፈቅርሽ ነው። ምን? አንተ እኔን ታፈቅረኛለህ? አዎ አፈቅርሻለሁ። አሁን ግን ጉዳዩ አይደለም። ሁለታችንም አንድ አይነት ዓላማ ነው ያለን። ስለዚህ እናደርገውና የሚሆነው እናያለን በማለት ሊያግባባት ሞከረ። ለተወሰነ ጊዜ ሁለቱም ዝም ተባባሉ። ቀስ አለና ወደ ራሱ በመጎተት ደረቱ ላይ ለጠፋት። እስቲ ነገ ሳንጠጣ በንጹህ አእምሮአችን ተመሳሳዩን ነገር የምናስብ ከሆነ እናደርገዋለን። አሁን ደክሞኛል፣ መተኛት እፈልጋለሁ። እሺ ተነሽ ተኝ፣ እኔ እዚህ ሶፋ ላይ ተኛለሁ። ጥሩ አለችና ከተቀመጠችበት ተነሳች። ተንገዳገደችና መልሳ ተስተካክላ ቆመች። በዝግታ ወደ መኝታ ቤቷ ሄደች። ከፍታ ገባች። ከዛ ጃፋርዬ ስትል ተጣራች። አቤት። እኔ ደክሞኛል፣ ናና አልጋ ልብስ ውሰድ። ከተቀመጠበት ተነሳና በዝግታ ወደ መኝታ ቤቷ አመራ። በሯን አልፎ ሲገባ ለሱ ልትሰጥ ያሰበችውን አልጋ ልብስ ጠቅልላ እንደያዘች አልጋው ላይ ይዛው ተኝታለች። እግሮቿ ወዲያና ወዲህ ተፍቸርችረው ከፊል ጭኗ ለእይታ ተጋልጧል። ለተወሰነ ደቂቃ በቆመበት ባስተውሎት ማየቱን ቀጠለ። ይበልጥ ባያት ቁጥር ይበልጥ ሰውነቱ እየጋለና ጡንቻዎቹ እየተወጣጠሩ ሄዱ። ወደ እሷ ተጠጋና ከስሩ አልጋ ልብሱን አወጣ። ብርድ ልብሱንና አንሶላውን ገልጦ እሷም ሙሉ በሙሉ አቅፎ ከውስጥ አስተኛት። ብርድ ልብሱን በስነ ስርዓት አለበሳት። ቀስ አለና ጎንበስ ብሎ ደግሞ ስስ ከንፈሯን በስሱ አንድ የመጠጠና ሌላ ስህተት ከመስራቱ በፊት አልጋ ልብሱን ይዞ መኝታ ቤቱን ዘግቶ ወደ ሳሎን ተመለሰ። ከዛም ሽጉጡን ከጎኑ አውጥቶ አጠገቡ ያለ ጠረጴዛ ላይ ያስቀመጠና ሶፋ ላይ አልጋ ልብሱን ለብሶ ተኛ። ሰይፈ መኖሪያ ቤቱ ግቢ ውስጥ ያለ የጥድ ዛፍ ስር ተጠግቶ በተተከለ ጣውላ አግዳሚ ላይ ቁጭ ብሎ ደረቅ ጅን እየተጎነጨ ይተክዛል። በጣም ነገር ገብቶታል። ሚስቱ ብትጠላው ይገባዋልም ይገባዋልም። እሱን ያልገባው ሞቷል ተብሎ ከተነገራትና በእጆቿ የቀበረችው ባሏ ገና ዓመት ሳይሞላው ከሌላው እንደጋ መቀራረብ ለምን አስፈለጋት የሚለው ነው። እሺ መቀራረቡንስ ይቀራረቡ፣ ለምን ከፖሊስ ጋር መቀራረብ አስፈለጋት?
ከፖሊስም እኔን መቀመቅ ለመክተት ለዓመታት ሲለፋ የነበረ ሰው ጋር ጭራሽ እንዴት እሱን ትቀርበዋለች? ቢያስብ ሊገባው አልቻለም። ለዛ ነው መሞቱ እንድትጠራጠርና አለ እንዴ ብላ እንድትደነግጥ እሱና እሷ ብቻ የሚያውቁትን ሁለት ምልክቶች ያስቀመጠላት። አንደኛውን ሱቋ፣ አንደኛውን መኖሪያ ቤቷ በራፍ ላይ። እርግጠኛ ነኝ ሰሞኑን ውጤቱን አያለሁ ሲል አሰበ። የሚስቱና የዛ ፖሊስ ግንኙነታቸው ምን ያህል ጥልቀት እንዳለው መገመት አልቻለም። ልጁንም ከትምህርት ቤት አውጥቶ ሲወስደው አይቶታል። እሱ ይንከባከበው ከነበረው በላይ ሲንከባከበው አይቷል። ይህ ደግሞ በጣም እንዲፈራ አደረገው። ሐሳቡን ሳይገታ 100 አለቃ የሚሏቸው ሰውዬ መጥተው ከጎኑ ተቀመጡ። የደርግ ወታደር ነበሩ። ኢህአዴግ ገብቶ ሰራዊቱ ከተበተነ በኋላ ለ5 ዓመት ያህል በአዲስ አበባ አስከፊ ችግር ህይወት ነበር የሚኖሩት። ዘመዶቻቸው ሁሉ ፊት ነስተዋቸው አብዛኛውን ጊዜ በረንዳም ነበር የሚያዱት። ከዛ በአጋጣሚም የሰይፋ አጎት አገኟቸውና ጥቃቅን ስራ እያሰሩ ጥቃቅን ገንዘብ ይሰጧቸው ጀመር። ቀስ በቀስ ከፍ ያለ ስራ እየሰጧቸው ቆራጥነታቸውና ታማኝነታቸው ለ6 ወር ሲገመግሙ ከቆዩ በኋላ ሙሉ በሙሉ የድርጅቱ ጠባቂ አድርገው ቀጠሯቸው። የድርጅቱ ጠባቂ ማለት ድርጅቱ ባዘዘው ጊዜ ሁሉ ድብደባውንም ማስፈራራቱንም አስፈላጊ ከሆነ ደግሞ ግድያውንም የሚሰራ ማለት ነው። ይህን ለበርካታ ዓመታት ሲሰሩ ከቆዩ በኋላ ጡረታ ወጥተው ወደዚህ መጡ። አሁን የቤተ ክርስቲያኑን የቀብር ቦታ ያስተዳድራሉ። ለቀብር የመጣን ክርስቲያን የአገልግሎት ክፍያ ያስከፍላሉ። ተገቢውን ቦታ ይሰጣሉ። በተሰጣቸው ቦታ መቀበሩን ይቆጣጠራሉ። በመሃል ደግሞ ጨለማን ተገን አድርገው ከድርጅቱ የሚመጡትን የተገደሉ ሬሳዎች ይረከቡና የተለየ ስም ሰጥተው መዝገብ ላይ እንዲሰፍሩ ያደርጉና በአግባቡ እንዲቀበሩ ከሌሎች ሙታኖች ጋር እንዲመሳሰሉ ያደርጋሉ። ሰይፈ ወደ ቤቱ ገባና ብርጭቆ ይዞ በማምጣት ከጅኑ ቀዳላቸው። ለ40 ደቂቃ ያህል ሁለቱም እርስ በርስ አልተነጋገሩ። ሁለቱም የውስጣቸውን ነውጥ ለማረጋጋት እየሞከሩ ነው። የመጀመሪያውን አረፍተ ነገር ከአንደበታቸው ያወጡት 100 አለቃው ናቸው። ልጅ ዳዊት ሀገራችን ለመርክ አሉት። እንዲህ አሉት ከብዙ ዓመታት የውጭ ሀገር ቆይታ በኋላ በሆነ መንገድ እሳቸው ለሚሰሩለት የማፊያ ድርጅት ተቀጥሮ ወይም በሌላ መልኩ ሽርካ ሆኖ እንዲሰራ የተደረገ መስሏቸው ነበር። ለምጃለሁ ማለቴ የለመርኩ ነው። በቀደም እሁድ አንድ የመቃብር ሐውልት ላይ ተቀምጬ ስብከት እንስሰማ ነበር። በእውነት ግሩም ሰባኪ ነህ። እድሜን ሙሉ መቼስ እንደው ቸርች አካባቢ እንዳሳለፍክ ያስታውቃል። በምን ምክንያት እዚህ እኛ ቆሻሻ ውስጥ እንደገባህ ግን ሊገባኝ አልቻለም ብለው ትዝብታቸውን ተነፈሱለት። መጠጥ ደጋግመው በጠጡ ቁጥር ስሜታቸው ይደፈርስና ውስጣቸው ይብከነከናል። እድሜያቸው በጣም እየገፋ በሄደ ቁጥር ይህ አመላቸው እየጠነከረን የመጣው። ሰይፈ ለደቂቃዎች እንደመተከዛለና ቆሻሻ አሉት ሲል ጠየቃቸው። አዎ ስራችንም እኛም ቆሻሾች ነን። ሲኦል እንኳን ያንስብናል። ለህዝቡ ከተማውን ሁላ አቆሽሸንበታል። ቤቱ ድረስ ገብተን ስንቁን ደፍተንበታል። ምሰሶን ንደንበታል። እና ያውሉ አልበቃም ብሎ የእምነት ቤቱ ውስጥ ገብተን እየበከልነው ነው። ለነገሩ ራሳችንን ቆሻለን እንጂ ምዕመኑስ ንጹህ ነው። እንዲህ ሲያወሩ ግን አይፈሩም። እስከማውቀው ድረስ በድርጅቱ ላይ እንደዚህ አይነት ከመስመር የወጣው ወቀሳ መሰንዘር አይፈቀድም። እንደውም እስከ ሞት የሚደርስ ከባድ ቅጣት ያስከትላል። ከአሁን ወዲህ ለየትኛው እድሜ ብዬ እፈራለሁ ብለህ ነው? 80 ሞላኝ እኮ 80 ዘልዛላ እድሜ ነው። በተለይ እንደኔ የራሱ ቤተሰብ ላልመሰረተ ሰው፣ ሚስት ላላገባና ልጆች ላልወለደ ሰው ከ80 በላይ መኖር በረከት ሳይሆን እንደውም እውነቱ ልንገር መርገምት ነው በማለት በምሬት መለሱለት። በዚህ መጠን ጸጸት ላይ ከወደቁ ለምን አይተውትም? ለምን አሁንም ለድርጅቱ ይሰራሉ? ለምን እንደምሰራ አሁን አልነግርህም። ምናልባት አንድ ቀን ነግር ይሆናል። እሺ እንዳሉት ብሎ የተጋባ ብርጭቋቸውን በጂን ሞላላቸው። ለመሆኑ ይሳቅ ከተማ የሚባለውን ሰውዬ ታውቀዋለህ? ይሳቅ ከተማ ደግሞ ማን ነው? አላውቀውም። የምትሰራበት የስውሩ የአልፋ ድርጅት አለቃ ወይም ዋና መስራች መሪ ነው። አለቃው ሮቤል አይደለም እንዴ? በማለት የማያውቅ መስሎ መለሰላቸው። እሱ ልጅየው ነው ባካ። አባትየው ከ15 ዓመት በፊት ነው ጡረታ ያወጡት። አሁን በሽተኛ ሆኖ አልጋ ላይ ቀርቷል አሉ። ምናልባት ለሰራው ኃጢአት እዚሁ በምድር እየተቀጣ ሊሆን ይችላል። በጣም መጥፎ ሰው ናቸው እንዴ? መጥፎነት አይገልጸውም። ልጅየውን ታውቃለህ አይደል? ከአባቱ ጋር ሲነጻጸር እሱ ክንፍ ብቻ የጎደለው መልአክ ነው።
ይህን ጉዳይ ለማንም ተናግሬ አላውቅም። የይስሐቅ ከተማ ያልኩ ሰውዬ ግዛው ከተማ የተባለ መልካም ወንድም ነበረው። ድርጅቱን በጋራ ነበር የመሰረቱት። ማለቴ መጀመሪያ የጥበቃ ድርጅቱን ሲሰሩ ሁሉ ነገር ህጋዊና ኖርማል ነበር። ውሎ ሲያድር አቶ ይስሐቅ ከጀርባ ህገወጥና አደገኛ ስራዎችን መስራት ይጀምራል። በዚህ ጊዜ ግዛው ያልኩ ወንድሙ በጣም ይቃወመዋል። ወደ መስመር እንዲመለስ ይለምነዋል። እምቢ ሲለው መረጃ ይሰበስብልህና ለመንግስት አሳልፎ ይሰጧል። ታዲያ ይስሐቁ መንግስት ቤት ወዳጆች ነበሩትና መከሰሱን ይነግሩታል። ከዛ ብር ሰጥቶ መንግስት ቤት የገባውን ፋይል እንዲጠፋ ካስደረገ በኋላ የገዛ ወንድሙን ለዛውም ብቸኛ ወንድሙን ከፎቅ ላይ ተወርውሮ እንዲሞት ያደርግና ራሱን አጠፋ ብሎ በማሳወጅ ከመንገዱ አስወገደው። ከዛ ሟቹ ሚስቱ ቀደም ብላ ሞታ ስለነበር አንድ ልጅ ብቻ ነበረው። እሱን ወደ ቤት ወስዶ ድርጅቱን ብቻውን ጠቀለለው። ኋላም ልጁን ልክ እንደ አንደኛው ቆሻሻ ገዳ ያደረገው። ሰይፈ ግዛው ይባል ነበር። ሰምቶ ይሆናል፣ በቅጽል ስሙ ጎራዴ ይሉታል። የዛሬ ዓመት አካባቢ 3 ፖሊሶችን ከገደለ በኋላ ሚስጥራቸው እንዳያጋልጥባቸው መሰለኝ ገሎ አቃጠሉት ሲሉ ስለራሱ ታሪክ ዘርዝረው ነገሩት። ቆይ የሰውየው ወንድም ማለቴ ግዛው ከተማ የሚባለው ሰውዬ ከፎቅ ላይ ራሱን ወርውሮ ነው ወይስ እርሱ እንደሚሉት? አላስጨረሱትም። አትሰማኝም እንዴ? ራሴ ነኝ እኮ ስራውን የሰራሁት። በሆነ መንገድ ራሱን እንዳጠፋ አስመስለ ግደለው ብሎ አዘዘኝ። 13ኛ ፎቅ ላይ ባንኮን ላይ ተደግፎ ልጁን ከትምህርት ቤት ሰርቪስ ሲወርድ በደስታ እየተመለከተ ነበር። ከዛ ከስር አነሳውና ገፋ አደረኩት። ተምዘግዝጎ አስፓልቱ መሃል ላይ ተፈጠፈጠ በማለት የገዛ አባቱን አሟሟት ቀለል አድርገው ነገሩት። ዝም ብሎ ከተቀመጠበት ተነሳና ወደፊት ለፊቱ ተራመደ። የግቢውን በራፍ ከፍቶ የመንገዱን ጠርዝ ይዞ መራመዱን ቀጠለ። የዓመታት ጥያቄው ነው በድንገት ሳያስበው የተመለሰለት። አባቱ ጥሎት አልሞተም። አባቱ ይወደው ነበር። አባቱ በሶኔ የተገደለው ለረጅም ጊዜ በድንዛዜ ሆኖ ከተማውን ሲዞር ነበር። ወደ ቤቱ ሳይመለስ እኩለ ሌሊት ሆኖ አሁን እቅድ ማውጣት አለበት። ፖሊስ ማፍረስ ያልቻለውን ድርጅት እሱ ያፈርሰዋል። በትንተናቸውን ያወጣዋል። ያንዳንዳቸውን እየለቀመ ይገላቸዋል። ከመግደሉ በፊት ግን በፍራቻ እንዲርዱ ያደርጋል። እንቅልፍ አጥተው በቅዠት የተሞሉ በርካታ ሌሊቶች እንዲያሳልፉ ያደርጋል። ይሄን ደግሞ ከታች ነው የሚጀምረው። ምክንያቱም ከታች አንድ ሰው በገደለ ቁጥር ከላይ ያሉት ይደነግጣሉ። አንድ ስቴፕ ከፍ ብሎ ሲገድል ፍራቻቸው በዛው መጠን ያይላል። እንደዛ እያረገ ይጨርሳቸዋል። አንዳቸውንም የመታሰር ዕድል እንዲያገኙ እንኳን አይፈልግም። ወደ ቤቱ ሲመለስ ከሌሊቱ 7 ሰዓት ከሩብ ሆኖ ነበር። ቀኑን ሙሉ የለበሰውን ልብስ አወለቀና ቀለል ያለ ፒጃማ ለብሶ የሚጠጣውን መጠጥና የሚያጨሰውን ሲጋራ ይዞ ወደ በረንዳ ወጣ። በአይምሮ ውስጥ እቅድ ማውጣት ጀመረ። በሕይወት ለመቆየት 1 ሳምንት እንኳን ቢቀረው ያንን 1 ሳምንት ያጎቱን ድርጅት እስከ ሰዎቹ ጭምር ለማውደም ነው የሚያውለው። ባለማወላወል የወሰነው ያንን ነው። ሰይፈ በማግስቱ ጠዋት ተነሳና ለባብሶ መኪና ይዞ ወጣ። ቀጥታ ወደ ልጁ ሙሴ ትምህርት ቤት ሄደው ሲደርስ ገና 2 ሰዓት ስላልሆነ ተማሪዎች መምጣት አልጀመሩም። መኪናውን መግቢያው በራፍ አካባቢ ያቆመና መጠባበቅ ጀመረ። ለምን እንደዚህ ማድረግ እንደፈለገ አያውቅም፣ ግን ወደ ጦርነት ከመግባቱ በፊት ልጁን ማየት ይፈልጋል። ልጁን ብቻ ሳይሆን ሚስቱንም ቢያይ ደስ ይለዋል። ምናልባት ግን ልጁን ወደ ትምህርት ቤት ይዞት የሚመጣው ያ ፖሊስ ቢሆን እንኳን ግድ የለው። ሚስቱ ምንም ብታደርግ እሷን በቀጥታ ለመፋለም ወይም እስካሁን ካስከፋት በላይ ለማስከፋት ምንም አይነት ፍላጎት የለው። ያንን ቀልቡ የማይወደውን ሰውዬ ብታገባው እንኳን ሰውየው እሷን የቀረባት ለሌላ ጉዳይ እስካልሆነ ድረስ ምንም ጣልቃ የመግባት ፍላጎት አይኖረውም። ነገር ግን ከ8 ዓመት በፊት እሷን የቀረባት አባቷ በቤቱ የደበቀው መረጃ ለማግኘት እንዲመቸው እንደሆነ ሁሉ ይሄን ፖሊስ እሷና ልጁ ላይ እንደተለጠፈው እሱ ላይና ያጎቱ ድርጅት ላይ መረጃ ለመሰብሰብ እሷን እንደ መሸጋገሪያ ድልድይ ሊጠቀምባት አስበው ከሆነ ግን ልክ እንደ ጓደኞቹ በአንድ ጥይት ኳላው እንደሚደፋው ወስኗል። አዎ እንደዛ ነው የሚያደርገው። ሐሳቡን ሳይጨርስ አንድ ቀይ ኮሮላ መኪና መታ አጠገቡ ቆመች። ፈጠን አለና ከመኪና ወርዶ ገቢናውን መልሶ ዘግቶ ቆመ። ሚስቱ ጀማነሽን ተመለከተ። በጣም ቆንጆ ሆናለች። ቆንጆ ሴት ብቻ ሳይሆን በራስ መተማመኗም ጠንካራ የሆነ ታጋይ ሴት ትመስላለች። ገቢናዋን ከፍታ ወጣችና ወደ ኋላዋ ዙራ ለልጇ የመኪናውን በር ከፈተችለት። ሙሴ ምሳቃውን በእጁ ቦርሳውን በጀርባው አዝሎ ወረደ።
እማዬ ደህና ነኝ ብሎ ወደ ታች አጎንብሶ ጉንጯን ሳመ። እሷም መልሳ ደጋግማ ሳመችው። ይኸው ምሳም በደንብ ብላሽ። እሺ በላለሁ እማዬ በማለት ቃል ገባላት። ይኸው አንድ ነገር አስተርፈ እንዳትመጣ ማስጠንቀቋን ቀጥላለች። እማዬ በቃ በላለሁ አልኩሽ እኮ። ጥሩ አንተ እኮ ጎበዝ ልጅ ነህ። ማታ ማን ነው የሚወስደኝ? ጃፋል ነው አንቺ? ማን ቢወስድ ይሻላል? እስኪ ምረጥ። እንደማሰብ አለና ጃፋል ይውሰደኝ አላት። አንተ ዱርዬ ለአይስክሬም ብለህ ነው አይደለ? አለችና ጉንጮቹን በእጆቿ ቆነጠረች። እንዴ ሙሴ ሰላም ነህ ብሎ ጣልቃ ገባ። ድምፁን እስኪሰሙ ድረስ ሁለቱም አላስተዋሉትም ነበር። ሁለቱም እኩል ወደሱ ዞሩ። ጀማነሽ ግራ ገባት። ይህን ሰው የሆነ ቦታ አይተዋለች፣ ግን ማስታወስ አልቻለችም። ጋሽ ዳዊት አለና ከእናቱ ተነጥሎ መጥቶ ጨበጠው። እንዴት ነው ሙሴ? ደህና ነኝ እማዬ፣ ጋሽ ዳዊት ይባላል ጓደኛዬ ነው ብሎ አስተዋወቃት። ጀማነሽ ግራ በመጋባት ውስጥ ሆና ወደሱ ቀረበችና እጇን ለሰላምታ ዘረጋችለት። ጨበጣትና ዳዊት እባላለሁ አላት። እጇን ሲጨብጥ ልቡ ላይ ነው የተሰማው። ጀማነሽ እማዬ በቃ እኔ ወደ ውስጥ ልግባ ተደወለ ብሎ ሙሴ ጥሏቸው ከተማሪዎች ተቀላቀለና ወደ ውስጥ ገባ። ሁለቱ ተፋጠው ቀሩ። ይቅርታ የሆነ ቦታ አይቻለሁ ልበል? እኔም እኮ እንደዛ እያሰብኩ ነበር። ምናልባት ቸርች ተገናኝተን ይሆን? አይ እኔ ኦርቶዶክስ ነኝ አልሄድም ቸርች። ይቅርታ። አዎ አስታወስኩ። የስጦታ ሱቅ አለሽ አይደል መሰለኝ? አዎ እኔም አስታወስኩ። 2 ስዕሎችን የገዛኝና የ1000 ብር ባለዳ ያደረክኝ አንተ ነህ አይደል? በደንብ አስታውሰሽኛል። እኔ ነኝ። የሙሴ እናት መሆንሽ ግን በጣም አስገርሞኛል። ሙሴ እንዴት ነው? በጣም ነው የምትቀራረቡት? ጓደኛዬ ስል ሰምቼው እኮ ያንተ ነው የልጅ ጓደኛ? ግራ በመጋባት ነበር አጠያይቋ። አይ የኔ ጓደኛ ነው፣ እኔ ልጅ የለኝም። እዚህ ምክትል ዳይሬክተሩ የቅርብ ጓደኛዬ ነውና ብዙ ጊዜ እሱን ለማግኘት እመላለሳለሁ እና ድንገት ከሙሴ ጋር ተዋወቀን እና ጓደኛሞች ሆንን። ብዙ አላቆምሽ። በቃ መኪናዬ ድንገት አልነሳ ብለኝ ታክሲ እስኪመጣ እየጠበቅኩ ነው። ስለተዋወቅን ደስ ብሎኛል። ታዲያ መስመራችን ተመሳሳይ ከሆነ ለምን አልሸኝም? አይ በአንድ መስመር አይመስለኝም፣ ወደ መገናኛ ነው የምሄደው እኔ። ታዲያ ሱቄ ካዛንቺስ እንደሆነ ታውቃለህ እኮ አይደል? እንዲህ ዘርስ ልሸኝና ከዛ በኋላ በታክሲ ትሄዳለህ ከፈለክ። እሺ ካላስቸገርኩሽ በጣም ደስ ይለኛል። አላስቸግርሽም አይደል? ታስቸግረኛለህ፣ ግን ለልጅ ጓደኛ ብቸገር ምን አለበት? አለችና በፈገግታ ወደ መኪናዋ ገባች። እሱም ዞሮ ገቢና በመግባት ቀበቶን አሰረ። መኪናውን አንቀሳቀሰች። ቆይ ግን ጓደኝነት ከልጄ ጋር ብቻ ነው ወይስ ሌሎች ብዙ ተማሪዎች ጓደኞች አሉ? በማለት ፈታኝ ጥያቄ ጠየቃቸው። እንደምታየኝ ኮስታራና ጨለማ ገጽታ ያለኝ ሰው ነኝ። በዚህ ገጽታ ልጆች ለማናገር የሚደፍሩት አይነት ሰው አይደለሁም። እኔም ያን ያህል ልጅን መቅረብ የምፈልግ አይነት ሰው አይደለሁም። እና ታዲያ ሙሴን ምን ልዩ ያደረገው? ሙሴ የተለየ ልጅ ነው አለና መጀመሪያ በምን አይነት ሁኔታ እንዳገኘው እውነቱን በዝርዝር ነገራት። እንባዋን መቆጣጠር አቃታትና ዘረገፈችው። ያ ሰውዬ እኔንም ሆነ የልጁን ሕይወት ነው ገሃነም ያደረገው። ዝርዝሩን ልነግርህ አልችልም፣ ግን አባቱ በሕይወት ባገኙ መላልሽ በገዛ እጆች የሚገድለው አይነት መጥፎ ሰው ነበር። ተይ እንዴ አንቺ ጠንካራ መሆን አለብሽ። ባለቤትሽ አንዴ ሞቷል። በቃ ይቅር ብለሽው ሕይወትሽን ወደፊት ካልቀጠልሽ የምትስቃዩ አንቺ ራስሽ ነሽ እኮ። አንቺ ከተሰቃየሽ ደግሞ ልጅሽን በተመሳሳይ ህመም ውስጥ ነው የሚያልፈው። እሱ ያደረገንን ነገር በዝርዝር በነገር አንተ ምኑንም ማታውቅ ሰው ከኔ እኩል ትጠየፈዋል። ወይ የሱቅሽ መታጠፊያን አለፍሽ እኮ። በወሬ ጠመርኩሽ መሰለኝ። አውቄ ነው። የልጅ ጓደኛ ማለት የኔም ጓደኛ ነው። ላድርስ? አረ በፍጹም አይሆንም። እዚህ ጠይኝ፣ የሥራ ሰዓት ይረፍድብሻል። ሰሞኑን የሆነ ነገር ገዝተህ ታካክስልኛለህ? በዛ መስማማ ይመስለኛል። አደረሰችው። አመስግኖ ወረደ። ሻይ ቡና እንበል። ተጨማሪ ጊዜ ከሷ ጋር ማሳለፍ ፈልጎ ነበር የጠየቃት። ግን በመጀመሪያ ቀን ውቂያ ከዚህ በላይ መግፋት አልፈለገም። መኪናውን አዙራ ከእይታው እስክትሰወር ድረስ በተገጠረበት ቆሞ እየተመለከታት ነበር። ምን ያህል እንደናፈቀችው ያወቀው ባለፉት 30 ደቂቃዎች ከጎኗ ቁጭ ብሎ የምታወራውን ሲሰማን የተቀባችው ሽቶም በአፍንጫው ሲመሰግ ነው። በዛን ጊዜ ልዩ አይነት ስሜት ነበር የተሰማው። ወደ ራሷ አቅፎ ስቦ ሊሰማትና አላወቅሽኝም አይደል? እኔ የ8 ዓመት ባለቤትሽ የልጅሽ አባት ሰይፈ ነኝ። ይህንን የማይታመን መልኬንና የምትሰሚው ድምፄን አትመኝ።
ሐኪሞች ነው እንደገና ፈራርሰው የሰሩኝ እንጂ ነፍሴ ምንም አልተቀየረችም። ያው አንቺ የምታውቂያት የሰይፈ ነፍስ ነች ብሎ ሊናዘዝላት ጥቂት ነበር የቀረው። ተጨማሪ 10 ደቂቃ አብሯት ቢቆይ ምናልባት እንደዛ አድርጎ ሁሉን ነገር ድብልቅልቁ ሊያወጣው ይችል ይሆናል። እንደዛ ቢያደርግ ደግሞ የእሷ ምላሽ ምን ሊሆን እንደሚችል በግልጽ ነግረዋለች። ራይድ አስቆሞ ገባ። መኪናውን ገትሮ የመጣበትን አካባቢ ለሹፌሩ ነገረውና እሱ ወደ ሐሳቡ ተመለሰ። እንደዛ ብነግራት እኔ ባለቤት ሰይፈ ግዛው ነኝ ብላት ምን ታረጋለች ሲል አሰበና ዝግንና አለው። ምን ያህል እንደጠላችው ለአጭር ጊዜ ባደረጉት ውይይት በደንብ እንዲረዳ አድርገዋለች። የፈለገ ያህል ብትጠላኝ ይገባኛል፣ በጣም እንስሳው ገዳይ ነበርኩ አለና ራሱን ወቀሰ። አእምሮ አንተ እኮ አድርግ የተባልከው ነው ያደረከው። ከዛ በፊት እናቷንም ሆነ አባቷን አታውቃቸውም። አንተ ስራህን የሰራው የሚል መከራከሪያ ያቀበለው። ልቡ ግን ምክንያቱን ሊቀበልለት አልቻለም። ምክንያቱም አጎቱን ማመን በማይገባው መጠን ሲያምናቸው ኖሯል። እንደ ሰው ሳይሆን እንደ ፈጣሪ ሲታዘዛቸው ነበር። በዚህ ምክንያት የገዛ አባቱን እንኳን እንደገደሉበት ለማወቅ ከ20 ዓመት በላይ ፈጅቶበታል። ልጃቸው ሮቤልና አውሮፓና አሜሪካ በመንደላቀቅ የሚኖሩት ሌሎች 3 ያህል ደደብ ሆናለሁ ሲል ራሱን ጠየቀ። ስለ ነገሩ የበለጠ ባሰበ ቁጥር የበለጠ በራሱ እያፈረና እየተበሳጨ ሄደ። ራይዱ ደርሶ ከመኪናው ጎን መቆሙን እንኳን አላስተዋለም ነበር። ሴት ልጆቻቸው በመቀማጠል የሚኖሩበት ድርጅት የአባቱም ጭምር እንደነበረ ለማወቅ ከ20 ዓመት በላይ ወስዶበታል። እንዴት ይህን ያህል ደደብ ሆናለሁ ሲል በድጋሚ ራሱን መጠየቁን አላቆምም። ጌታዬ እዚህ መሰለኝ ያልከኝ አለው ሹፌሩ። ምን አልከኝ? ይበቃናል ወይስ መንዳቴን ልቀጥል? እዚህ አይደለ አድርሰኝ ያልከው? በመስኮት አየና በቃ ደርሰናል፣ ሂሳብ ስንት ቆጠረ ሲል ጠየቀው። ሂሳቡን ነገረው። ከፈለና ወረደ። ቀጥታ ወደ መኪናው ሄደና አስነስቶ ወደ ቤቱ። ጀማነሽ ዳዊት ኃይሉ ነኝ ብሎ የተዋወቃትን ሰውዬ መገናኛ አውርዳ ወደ ስራዋ ቦታ ብትመለስም ከአእምሯ ልታስወግደው ግን አልቻለችም። መጀመሪያውኑ አንድን ማታውቀውን ወንድ መኪና ውስጥ አስገብታ ይሄን ሁሉ ርቀት መሸኘቷን ማመን አልቻለችም። እንግዲህ ሙሴ ጓደኛዬ ብሎ ስለጠራውን በቀላሉ የቀረብኩት ስትል ራሷን ለማጽናናት ፈለገች። ነገር ግን ውስጧ ሙሉ በሙሉ ምክንያቷን አልተቀበለውም። እርግጠኛ የሆነችበት አንድ ነገር ቢኖር ከእርሱ ጋር ባሳለፈችው እነዛ ደቂቃዎች ደስተኛ ነበረች። እናም ምክንያት አታ እንጂ ተጨማሪ ደቂቃዎች አብራው ቆይታ ተጨማሪ ወሬ ቢያወሩ ደስ ይላታል። የስልኳ ጥሪ ነው ከሀሳቡ ያቋረጣት። ስልኳን አንስታ አየችው። ጃፋር ነው። ሄሎ ኢንስፔክተር። እንዴት ነሽ ነጋዴዋ? ደህና ነኝ። ጠዋት ስነሳ እኮ የለህም። ምን ነው ቁርስ መስራት አትችልም አሉ እንዴ? አይ ቁርሱን እንኳን ፈልግ ነበር። ያልጋው እንዳታስከፊኝ ፈርቼ ነው ከመነሳትሽ በፊት የሄድኩት። እና ሸወርኪ ማለት ነው? አዎ ሸውጃለሁ። ጀማነሽ ትንሽ እንደማሰባለችና ቆይ ማታ በንዴት ተገፋፍቼ ትንሽ ጠጥቼ ነበር። ምን ያልሆነ ነገር ቀባጥሬው በእናትህ። ብዙም አይደል ትንሽ ነው። ሆዴ ያባውን ብቅል ያወጣዋል አይደለም የሚባለው። የምናገረው ምንም አላውቅም እያልሽም ባልሆነ። አያውቃለሁ ግን ሁሉንም አይደለም። ምን አልኩ በፈጣሪ። ፈርጠም ብሎ እንጋባልሽኝ። እኔም በደስታ እሺ ያልኩሽ። አትቀልድ። እውነቴን እኮ ነው። ታዲያ እንደዛ እንዳለችው ታውቃለች፣ ግን በደንብ አስባበትና ወስና የተናገረችው ስላልሆነ በስካር ሐሳባ ቢያንስ ለጊዜውም ቢሆን ውሳኔዋን ልትስበው ስለፈለገች ነው መካድ የፈለገችው። እውነቴን ነው። እኔ እኮ አምኜሽ ስለምገዛው ቀለበት አይነት እያሰብኩ ነበር። እንዲማ አሳይተሽ አትነሽኝም። ኧረ ተው አታሳፍረኝ። ውይ ደንበኞች መጡብኝ። በቃ ልዝጋው፣ መልሼ እደውልልሃለሁ። ስልኩን ዘጋችው። ምንም የመጣ ባለ ጉዳይ ወይም ደንበኛ አልነበረም። ከጃፋር ጋር የጀመረችውን ንግግር እንዴት መቀጠል እንዳለባት ስላላወቀች ነው ስልኩን ለመዝጋት የወሰነችው። ምን አይነት አይነ ወጣነት ነው? እንዴት እንጋባለሁ? አሁን በኔ ህይወት ወንድ ያስፈልገኛል? ራሷን ጠየቀች። አንድ ሴት ባል ካገባች መወጣት የሚገባትን ኃላፊነት በምናቧ አሰበችና ዝግንን አላት። በዚህ ገላ ይሁንድ ገላ መቼም አቅፋ ለመተኛት ዝግጁ መሆን እንደማትችል አሰበች። በዚህ ጊዜ ስልኳ ድምፅ አሰማ። መልእክት ነው ከጃፋር የተላከ። በጉጉት ከፈተችና ማንበብ ጀመረች። እንዳትደነግጪ፣ አፈቅርሃለሁ አላልሽኝም?
ሰይፈን በህይወት መኖሩን ባስቀመጠልሽ ሁለት ምልክቶች እርግጠኛ ከሆንሽ በኋላ ለአንተም ለኔም ጠላታችን ነው። ሁለታችንም እሱን በማበሳጨት ከተደበቀበት መጥቶ ራሱ እንዲያጋልጥ ማድረግ አለብን። ለዛ ደግሞ ብንጋባ ከምንም በላይ የሚያበሳጨው ነገር ነው ብለን ያወራነው። ማለት የምንጋባው ለማስመሰል ነው፣ እሱን ለማበሳጨት። አሁንስ ገባሽ? ይላል ጽሑፉ። አሁን ገባኝ። በስካር ስሜት ቢሆንም ጥሩ እቅድ ያቀድን ይመስለኛል። ለማንኛውም ስንገናኝ እናወራበታለን ብላ በምሷ ጽፋ መልእክት ላከች። ትንሽ ቀለል አላት። በምንም አይነት ሁኔታ ጃፋርን ቅር ማሰኘት አትፈልግም። እሱ የክፉ ቀን ምርኩዟ ነበር። ያንን ጨለማ የሐዘን ጊዜ በጽናት ተቋቁማ ዛሬ እንዲህ በሁለት እግሯ ለመቆሟ የሱ እገዛ በቃላት የማይገለጽ ነው። በዛ ምክንያት በምንም አይነት ሰበብ ልታጣው አትፈልግም። በዛ ላይ ለልጇ ልክ እንደ አባት ሆኖለታል። ያስብለታል፣ ያዝናናዋል፣ ይመክረዋል። ከሳምንት ዝግጅት በኋላ ሰይፈ ከምሽቱ 7 ሰዓት ሲሆን ካልጋው ወረደና ሙሉ ጥቁር ፒጃማ ለበሰ። ፒጃማው ባለ ኮፍያ ነው። ፒጃማውን የገዛው ዛሬ ነው። ጥቁር ቶርሽን ጫማ አረገ። ማሰሪያውን በጥንቃቄ እንዳይፈታ አርጎ አሰረው። ጥቁር የቆዳ ጓንት በሁለት እጆቹ አጠለቀ። ሁለት ሻንጣ ይዞ ወደ ሻወር ቤት ገባ። በግራ በኩል ግድግዳውን ታኮ የቆመውን ብረት ወደ ጎን ሲጫነው አንድ በአንድ የሆነ የሻወሩ ወለል ክፍል ልክ እንደ መስኮት ወደ ላይ ተከፈተ። ወደ ታች የሚያስወርድ የብረት መሰላል ይመስል ነበር። እሱን ተጠቅሞ ወደ ታች ወረደ። 5 ሜትር በ9 ሜትር የሚረዝም ሰፊ ክፍል ነው። እዚህ ቸርች በአገልጋይነት ስም እንዲመደብ ያደረጉት እዚህ ከቸርቹ ጎን ካለው ፎቅ ምድር ቤት ውስጥ ያለ ንብረታቸውን እንዲጠብቅላቸው ነው። የቸርች ዘበኞች ተብለው የተቀጠሩና ሌሊት እሱን ሲጠብቁ የሚያድሩ 4 ወጠምሻ በጣም የሰለጠኑ ኮማንዶዎች አሉ። 100% በሱ ትእዛዝ ስር ናቸው። እነሱ እሱን ይጠብቃሉ። እሱ ደግሞ ማንም የማያውቀውን ይህን ምድር ቤት ያለውን ንብረት ይጠብቃል። የዚህን ምድር ቤት መኖር በዚህ ቸርች ዙሪያ ያለ ማንም ሰው ያውቀውም። ከዚህ በፊት ይጠብቅ የነበረው ሰው በቅርብ ነው የሞተው። ለዚህ የሚያምኑት የቅርባቸው የሆነ ሰው በደመነፍስ የሚታዘዛቸው ሰው ሲያስቡ እሱ ትዝ አላቸው። እናም አመጡት። ግድግዳው ሙሉ በቁም ሳጥን መልኩ በተሰራ መደርደሪያ ልዩ ልዩ አይነት የጦር መሳሪያዎች ተቀጥቅጠውበታል። በሌላኛው ግድግዳ ደግሞ የተለያዩ መጠን ያላቸው ሳጥኖች አንዱ በአንዱ ላይ ተኮልኩሏል። ሙሉ የተለያዩ መሳሪያዎች ተተኳሽ ጥይት እንደሆኑ ሲያስረክቡት በዝርዝር አስረድተውታል። ከተተኳሽ ጎን ደግሞ ሌላ የእጅ ቦምብ የያዙ ሳጥኖችም አሉ። በሰው ቁመት ልክ የሆኑ ሁለት ትላልቅ ካዝናዎች በቤቱ መካከል ላይ ይገኛሉ። ሙሉ በወርቅ በዶላርና በብር የታጨቀ እንደሆነም ያውቃል። ይሄ ብር ለምን ባንክ ያስቀምጡትም ብሎ የሚጠይቅ ካለ ይሄ ጠቅላላ የተገኘው በህገወጥ መንገድ ማለትም መሳሪያ ለአማጽያንም ሆነ ለግለሰብ በመሸጥ አራጣ በማበደር ቁማር በመጫወት በመሳሰሉት ህገወጥና በማይበረታቱ ስራዎች የተሰበሰበ ነው። ይህን ምንጩ ሊገለጽ የማይችል ብር ባንክ ማስቀመጥ በራስ አንገት ላይ የገመድ ሸምቀቆ መክተት ተደርጎ ይቆጠራል። ለዛ ነው ብር ሆነ መሳሪያ ሲፈለግ መጠኑና አይነቱ የያዘና የሮቤል ልዩ ፊርማ ያረፈበት ማህተምም የተመታበት ወረቀት ይዘው ይመጡና ይሰጡታል። የሁሉ ስራ የሚሰራው ማታ ነው። እሱ ወረቀቱን አይቶ አረጋግጦ የሚፈልጉትን አውጥቶ መኪናቸው ውስጥ ያስገባላቸዋል። ይዘው ይሄዳሉ። ወረቀቱን ፋይል አድርጎ እዛው ምድር ቤት ያስቀምጣል። እንደዛው የሚቀመጥ ትርፍ ገንዘብ ሲመጣም ወይም መሳሪያ በሆነ መንገድ ተገዝቶ ሲመጣም በተመሳሳይ ቆጥረው ያስረክቡታል። አምጥተው የተረከበውን መጠን በወረቀት ያስፈርሙትና ቀሪውን ይዘው ይሸኛቸዋል። በሌላ አነጋገር በአሁኑ ጊዜ እሱ የድርጅቱ ግምጃ ቤት ነው። አሁን ሰይፈ በተረጋጋ ሁኔታ ካዝናውን ከፈተ። 2 እሽግ ካርቶን አወጣ። ካርቶኖቹን ቀደደና በአንዱ ሻንጣ አስተካክሎ ተቀጠቀ። ሌላ 2 ካርቶን አወጣ። እሱን ከፈተ። በሁለተኛው ሻንጣ ጨመረው። አሁንም ሌላ 2 ካርቶን ከካዝና ውስጥ አወጣና ከሽጋቸው ከፈተ። በሶስተኛው ሻንጣ ከተተ። አስተካክሎ ሲጨርስ የሶስቱንም ሻንጣ ዚፕ ዘጋ። የመጀመሪያው ሻንጣ ብር፣ ሁለተኛው ዶላር፣ ሶስተኛው ወርቅ ነው። እናም በየተራ በመሰላሉ ወደ ላይ ያወጣ ወደ ምድር ቤት አሸጋገረ። እሱም ሙሉ በሙሉ ከምድር ቤት ወጣና መልሶ የብረቱን ዘንግ ወደ ተቃራኒው ሲጫነው ተመልሶ ተዘጋ። ከወለሉ ጋርም ተመሳሰለ። በየተራ ወሰደና ከቤቱ በረንዳ ተጠግታ ወደ ቆመች ነጭ ዶልፊን መኪና ወስዶ ጫነ። የዶልፊኗን በራፍ መልሶ ቆለፈና ወደ ቤት ተመለሰ። ሌላ አንድ ተለቅ ያለ ሻንጣ ይዞ ወደ ሚስጥራዊ ምድር ቤት ገባ።
ምርጥ ምርጥ የተባሉ መሳሪያዎች ከነተተኳሻቸው እየመረጠ በሻንጣው ጠቀጠቀ። የተወሰኑ የእጅ ቦምቦችም ጨመረበት። በሌላ አንድ ሻንጣ ውስጥ የግለሰቦች የቤት ካርታዎችን፣ የአራጣ ብድር የውል ሰነዶች ከተተበትና የመጀመሪያዎቹን ባወጣበት መንገድ አውጥቶ ዶልፊን ውስጥ ጨመረው። አሁን ከአልጋው ላይ ያለው ሞባይል አነሳና እየቀረጸ ወደ ውስጥ ገባ። የሻወር ቤቱን ዘንግ ሲጫነውና ወደ ሚስጥራዊ ምድር የሚወስደው መስኮት መሳይ በራፍ ሲከፍት ቀረጸ። መቅረጹን ሳያቆም በመሰላሉ ወደ ውስጥ ወረደ። በቤት ውስጥ ያሉት የተረፉትን መሳሪያዎች፣ ቦምቦች፣ ብሮች እንዲሁ ቀረጸ። ሲጨርስ ሴቭ አደረገና ወደ ላይ ተመልሶ ወጣ። እዛ ምድር ቤት ካሁን በኋላ በምንም አይነት ተአምር ተመልሶ እንደማይገባ ተስፋ አደረገ። በጣም ደክሞታል። ሰዓቱን ተመለከተ። ከምሽቱ 8 ሰዓት ከሩብ ሆኗል። ወደ ፍሪጁ በመሄድ አንድ ቢራ አውጥቶ ከፈተና እየጠጣ ወደ ሶፋው አመራ። ተቀመጠ። አሁን የመጀመሪያ ስራውን አጠናቋል። ከባዱ ካሁን በኋላ የሚሰራ ነው። በጥንቃቄና ደግሞም ያለምንም ስህተት መከናወን አለበት። ካለበለዚያ አንዱንም እቅዱን ሳይፈጽም አጉል ሊሆን ይችላል። ቢራውን ጨልጦ ጨረሰና ከተቀመጠበት ተነሳ። ወደ አልጋው ተራመደ። ኮመዲኖውን ከፍቶ ድምጽ ማፈኛ የተገጠመለትን ኮልት ሽጉጥ አወጣ። የጥይት ካዝናው ሙሉ እንደሆነ ቼክ አረገ። ጓንቱን መልሶ አጠለቀና የለበሰውን የፒጃማ ኮፍያ አጠለቀ። ገመዱን ሸምቅቆ አንገቱ አካባቢ አሰረው። ሽጉጡን አስተካክሎ ያዘና ወደ በራፉ ሄደ። የተቆለፈውን በራፍ ቁልፉን ከፈተውና ባለበት የአደጋ ጊዜ እርዳታ መጥሪያ ሳይረኑን አንጫረረ። ከሁለት ደቂቃ በኋላ ከወደ ጓሮ ድም ድም የሚል የእግር ኮቴ ሰማ። በረንዳ ላይ እንደደረሱ አስተዋለ። ዝግጁ ሆነ። ወዲያው በራፉ ተበረገደ። እየተከታተሉ ወደ ውስጥ አልፎ ገቡ። ኋላቸው ነው እያያቸው ነው። 3 ናቸው። በሰከንድ ሽርፍራፊ የማሰቢያ ጊዜ እንኳን ሳይሰጣቸው ሶስቱንም ጭንቅላታቸውን ፈርክሶ ዘረራቸው። አሁንም በራፉን መልሶ ዘጋና መጠበቅ ጀመረ። 2 ይቀራሉ። የእግራቸው ኮቴ እየተሰማው ነው። ትንፋሹን ውጦ እየጠበቀ ነው። ቀስ ብሎ በራፉ ተከፈተ። በራፉን ከለላ አድርጎ እየጠበቀ ነው። በዝግታ ወደ ውስጥ ገቡ። በተመሳሳይ አንዱን ግንባሩ ላይ ተኩሶ ዘረረውና ሌላኛው ላይ ሽጉጡ እንደደቀነ ቆየ። መቶ አለቃ ሽጉጡን ይጣሉት አላቸው። በዝግታ ወደ መሬት ጣሉት። ምንም እየገባቸው አይደለም። የሁሉንም ሽጉጥ ይሰብስቡት ሲል ሌላ ትዕዛዝ ሰጣቸው። መሬት ላይ እዚህና እዚያ የተዘረሩትን ከ3 እና 4 ደቂቃ በፊት በሕይወት ሆነው ሲስቁና ሲያወሩ የነበሩ ልጆች አሁን የታቸው አልፎ ደማቸው የቤቱን ወለል አቅልሞት ይታያል። መቶ አለቃ እንደተባሉት ከአራቱም እጅ ላይ ሽጉጥ ሰበሰቡ። እዛ መሳቢያ ውስጥ ይክተቱት እንዳላቸው አደረጉ። እሱም ሽጉጡን ወደ ታች መለሰና ወደ ሶፋ ሄዶ ተቀመጠ። መቶ አለቃ ንቁጭ ይበሉ። ሽማግሌው ከድንዛዜ ሲያወጡ እግራቸውን እየጎተቱ መጡና ከፊት ለፊቱ ተቀመጡ። ለምን እንዲያደረክ እየጠየቁት ነው። ልመልሱልህ። በሕይወታቸው ብዙ ሰው ገድለዋል። ብዙ ሰው ሲገደል አይተዋል። ግን ደግሞ እንዲህ ቅጽበታዊ በሆነ መልኩ የሁሉ ሬሳ ሲዘረር አጋጥሟቸው አያውቅም። እንዲህ እንዳደርግ ያደረጉኝ እርሶ ኖት። አይናቸውን አፍጥጦ ተመለከቱ። እኔ ምን አድርጌ? አሁን አልነግሩትም። እሺ እኔን ለምን ተወከኝ ታዲያ? ለምን እንደነሱ አልገደልከኝም? ሽማግሌ ስለሆንኩ ነው? አይደለም፣ ይህን ድርጅት ከኔ እኩል ስለሚጠሉት ነው። ከዛሬ ጀምሮ በዚህ ማፊያ ድርጅት ውስጥ ጦርነት አውጃለሁ። ከስር ጀምሬ ወደ ላይ እያንዳንዳቸውን ማጥፋት ነው የምፈልገው። ዓላማ ጥሩ ነው። ምክንያት ግን ምንድን ነው? ይመኑኝ፣ በቂ ምክንያት አለኝ። ግን አሁን ልነግሩት አልችልም። ግን ይኸውልህ፣ እነዚህን 4 ጠባቂዎች ስለገደልክ ድርጅቱን የምታስደነግጥ ይመስላል? ገና 2 እርምጃ ሳትራመድ ነው የሚያጠፉ ይመስለኛል። የድርጅቱን አቅም አቅልለ ነው ያየው። ይኸውልህ ልጄ ሰማኝ። እኔም ይሄን የማፊያ ቡድን ሲጠፋና ሲከሰም አይቼ ብሞት ደስታውን አልችልም። ግን ደግሞ ውስጠ ሚስጥሩን አውቃለሁ። እንኳን በግለሰብ ደረጃ በመንግስት ደረጃ አቅቷቸው ተስፋ ቆርጠው ትተዋቸዋል። መቶ አለቃ ይመኑኝ፣ እርሶ ድርጅቱን ከሚያውቁት በላይ እኔ ያውቃለሁ። ጥንካሬያቸውና ድክመታቸውን በደንብ ጠንቅቄ ያውቃለሁ። እና ደግሞ በጣም ድንቅ የሆነ እቅድ አለኝ እና እርሶ እንዲያግዙኝ እፈልጋለሁ። አብሮኝ እንዲፋለሙ እፈልጋለሁ። በዚህ ጉዞ መቅሰልም መሞትም ሊኖር እንደሚችል ያውቃሉ። አይ አሁን መፋለም ደክሞኛል ካሉ ግን ከዚህ ከተማ ርቀው እንዲሄዱና ራሶትን ሊሰውሩ ድሉን እሰጣለሁ እና ደግሞ በቂ ብርም እሰጦታለሁ። ሃይ ልጅ፣ በዚህ ዕድሜ ምን መሸሻ መጣህብኝ? ጥሩ እቅድ ካለ ከጎን ነኝ አሉት። ደስ አለው። ሁለተኛው እቅድ በፈለገው መንገድ በመሳካቱ ደስ አለው። ወደ ቁም ሳጥኑ ሄደና በመለስተኛ ሻንጣ የተወሰኑ ልብሶችን ጨምሮ
በሉ ተነሱ እንሂድ። የት ነው የምንሄደው? ይከተሉኝ፣ እየሄድን እነግሮታለሁ በማለት አስከትሏቸው ወደ ውጭ ወጣ። ዶልፊኑን ከፈተና ገባ። ለሳቸውም ከፈተላቸው። ገቡና ቀበቷቸውን አሰሩ። መኪናዋን አንቀሳቅሶ ከግቢው ወጡ። 300 ሜትር ያህል ከነዳ በኋላ መልሶ አዞረና መኪናዋን ወደ ቅያስ መንገድ በማስገባት በጨለማ እንድትሸፈን ግን ደግሞ ቤታቸው በግልጽ እንዲታይ አስተካክሎ አቆመ። መቶ አለቃው ሁሉ ነገር ግራ ገብቷቸው በጥሞና እየተከታተሉ ነው። ስልኩን አወጣና ደወለ። ከ5 ጥሪ በኋላ አንድ ጎርናና ድምፅ ስልኩን አነሳ። ሄሎ፣ ማን ልበል? ኢንስፔክተር፣ የረጅም ጊዜ ወዳጅ ነኝ እኮ። ማን ልበል? ማን ናት? በብስጭት ጠየቀ። ከእንቅልፍ መሃል በመቀስቀሱ መበሳጨቱ በግልጽ ያስታውቅ ነበር። ስሜንማ እንዲህ በቀላሉ አልነግርም። ስለ አልፋ የሴኩሪቲ ድርጅት አሪፍ መረጃ ልነግርህ ነበር። ኢንስፔክተሩ ዜናውን ለመስማት ያለው ፍላጎት ሲጨምር ታወቀው። አቤት አቤት፣ እያዳመጥኩ ነው። የድርጅቱ ህገወጥ መሳሪያና የገንዘብ ማከማቻ ቦታ የት እንደሆነ ልነግርህ ነው፣ ግን በነፃ አይደለም። መልካም፣ ምንድነው የምትፈልገው? አሁን ምንም አልፈልግም። አንድ ቀን ግን ውለታ ካንተ ስፈልግ ጠይቃለሁ። ጥሩ፣ ተስማምቻለሁ። አሁን ቪዲዮና የቤቱን አድራሻ ልክልሃለሁ። 1 ሰዓት ብቻ ነው ያላችሁ። ካረፈዳችሁ ባዶ ቤት ነው የሚያጋጥማችሁ ብሎ ስልኩን ዘጋና ቪዲዮውን ልኮ ስልኩን ከፍቶ ሲሙን አውጥቶ አኝኮ ወደ አስፓልት አለው። በጥሞና ሲያዳምጡ የቆዩት መቶ አለቃ የምን መሳሪያ ነው የምታወራው አንተ ልጅ? እኛ የምንይዘው መሳሪያ እኮ ፍቃድ ያለው ነው ወይስ የሞቱትን ልጆች ሬሳ እንዲያገኙ ስለፈለክ ነው? ሰይፈና መቶ አለቃው ባሉበት ቅያስ መንገድ ውስጥ ገብተው መኪናውን በማቆም በጨለማ ከለላ ተደብቀው በአካባቢው የተደረገ ያለውን ሁሉም እንቅስቃሴ እየተመለከቱ ነው። አንድም ነገር እሱ ካቀደው በተቃራኒ እየሄደ ስለሌለ በጣም ደስተኛ ሆኗል። በስልኩ ሌላ የሲም ካርድ ከተተና ደወለ። ሄሎ፣ ጋዜጠኛው እንደሰን? አቤት። ማን ልበል? እንቅልፍ ያዳከመው ደካማ ድምፅ ነው። ጮማ የሆነ ዜና ላይቭ ማስተላለፍ ከፈለክ አሁን ወደ ምልክት አድራሻ በ30 ደቂቃ ውስጥ መምጣት አለብህ። ምን አይነት ዜና ነው? ብዙ የሞቱ ሰዎች፣ አንድ መጋዘን፣ የተደበቀ መሳሪያ፣ ወርቅ፣ ዶላር። አሁን ፌደራል ፖሊሶች ተደውሎላቸው ቦታው ለመውረር እየመጡ ነው። ጫፍ ጫፉን ነገረው። እርግጠኛ ነህ? ትክክለኛ ጥቆማ መሆኑን በምን ላምን እችላለሁ? እንግዲህ ምርጫ አንተ ነው። ወይ እኔን አምነኸኝ አሁኑኑ ቦታው በመገኘት ይህን ጮማ ወሬ ለዓለም ሕዝብ በማሰራጨት የጋዜጠኝነት ታሪክን ታሳምራለህ፣ አሊያም ወደ ጀመርከው እንቅልፍ ተመለስና ጠዋት ስትነሳ በየፌስቡክና ሚዲያው የተሰራጨውን ቋንጣ ዜና አይተህ መቆጨት ነው። ጉዳዩ አልፋ ከተባለው ማፊያ ቡድን ጋር የተገናኘ ነው በማለት ስልኩን ዘጋና አድራሻውን ላከለት። የስልኩን ከቨር ከፍቶ ሲሙን አውጥቶ በድጋሚ ሰብሮ ጣለ። አሁን አምኖ የሚመጣ ይመስላል ስታስበው ሲሉ መቶ አለቃው ጠየቁት። በደንብ ይመጣል። ጋዜጠኛ ወሬ ያለ ተብሎ አስችሎት አይቀርም። ይሄኛው ደግሞ አውቀዋለሁ። ከዚህ በፊት አልፋ ላይ የሆነ ፕሮግራም ሰርቶ ደብድቦ ተብዬ ደብድቤዋለሁ ሁላ። ቂም ስላለበት ይመጣል ሲል መለሰላቸው። አሁን አንድ ነገር ይቀረዋል። ስልኩ ውስጥ ሌላ ሲም ካርድ ከቶ ደወለ። አሁን ደግሞ ማን ልጠራ ነው አንተ ልጅ? መቶ አለቃ ጠየቁ። ሄሎ ወንድም ሮቤል፣ በዚህ ሰዓት ተኝታል? ምን እያወራ ነው? ለመሆኑ ስንት ሰዓት ነው? እፎይ፣ እኔ አንተም ብሆን በደንብ ነቅቼ የሚነገረኝ መርዶ ለመስማት እጣደፍ ነበር። የምን መርዶ ነው የምታወራው? ሰክራል እንዴ? አዎ በደንብ ነው የሰከርኩት። አንተና አባት ላይ ባለኝ ጥላቻ ስክር ብያለሁ። እናንተን ከነ ድርጅታችሁ ሳላጠፋችሁ ከዚህ ስካሪ መንቃት አልፈልግም። ስማ ታውቀኛለህ? ይኸውልህ አልወስን እንጂ ከወሰንኩ በደቂቃ ውስጥ አጠፋለሁ። እሺ አጥንትን ዱቄት አድርጌ ነው በሰማይ ላይ የምበትነው። አይ እንደዛ እንኳን ማድረግ አልችልም። ትናንትና ያንን ለማድረግ የሚያስችል ኃይልና አጋጣሚ ነበር። ነገ ጠዋት መኝታ ያለቀ ስትወርድ ግን ያ ኃይል አብሮ አይኖርም። ከዛሬ ወዲህ ሌላውን ሰው ለማጥፋት ሲሆን ያንተና የአባትን ነፍስ ለማዳን ጣር ውስጥ ትገባለህ። በጣም ትለፋለህ፣ ግን አያሳካልህም። እኔ ደግሞ አጠፋቸዋለሁ። ደግሞ እነዛ ሞልቃቃ 3 እህቶች አባታቸውን ለመጠየቅ መጥተዋል አሉ። ምን አይነት መጥፎ ዕድል ነው እባክህ። አንተ ምንድነው የምትዘባረቀው? ምን አለ አባዬን ምክር ሰምቼ ቢሆን አስወግዱት፣ ካሁን በኋላ አይጠቅምንም ሲል በራሴ ፈቃድ ስንት ሪስክ ወስጄ ህይወትን አተረፍኩልህ። ይኸው አሁን እንድጸጸት እያደረከኝ ነው። ጉዴ በቃ እሱ አሁን አልጋ ላይ ቆርጦም በቃ ቆረጦት ግደሉት ማለቱን አልተውም አይደል? አባቴን ከፎቅ ላይ አስገፍትሮ አስገደለ። ዛሬም ደግሞ እኔ ልጁን ማስገደል ይፈልጋል። ምን አይነት ክፋት ነው? ይህን ቅዠት ደግሞ ከየት ነው ያመጣው? ማንም እንደሚያውቀው አጎቴ ራሱን ከፎቅ ላይ ወርውሮ ነው የገደለው። አባዬ እንዴት የገዛው ወንድሙን ይገላል ብለህ አሰብክ? ገሎታል አላልኩም፣ አስገድሎታል ነው ያልኩ። ደግሞ ራስ አረጋግጠህልኛል። እኔ እንድገደል ይፈልግ ነበር።
ደግሞ አሁኑኑ ሄደህ ልትጠይቀው ትችላለህ። እሱም ያሽ ሰው አይደለም። ለማንኛውም አሁን ፌዴራል ፖሊስና የአካባቢ ፖሊስ እንድኖርበት የሰጠኝን ቤት ከቦታል። ደግሞ ፖሊስ ብቻ አይደለም፣ መከላከያዎችም በአንድ ወራል መጥቶ አስፓልቱን ዘግተዋል። እኔ እንዲጠብቁኝ የቀጠርካቸው ወጣም ሰዎች ሬሳቸው በላስቲክ ተከቶ ወደ አምቡላንስ እየተጫነ ነው። የሚገርመው ኢቲቪ መጥቶ ሁኔታውን ቀጥታ እያስተላለፈ ነበር። አሁን እዛ ምድር ቤት ያለውን ለአመታት እየዘረፋችሁት ያከማቻችሁትን ወርቅና ብር እንዲሁም መሳሪያዎች በቁጥጥር ስር ውለዋል። እንግዲህ እግዚአብሔር ያጽናሽ። አንተ ካዲ አምኜ ነበር፣ ቤተሰብ ነህ ብዬ ነበር ይህን ሁሉ ኃላፊነት የሰጡ። ያንን ቦታ ገንብተን መጠቀም ከጀመረን 10 ዓመት አልፎናል። 10 ዓመት ሙሉ ከኛ ጋር ዝምድና የሌላቸው ባዶች ነበሩ ሲጠብቁልን የነበሩት። አንተ ግን ያጎቴ ልጅ፣ በቃ ከዚህ በላይ ላወራ አልችልም። ትዕይንቱን ማየት አለብኝ። በጣም አስደሳች እና ደግሞ የመጀመሪያ ነው ብሎ ስልኩን ዘጋውና እንደተለመደው ሲሙን አውጥቶ ሰባብሮ ጣለ። መቶ አለቃው እያንዳንዱን ሰው ባወራ ቁጥር ሲም ካርዱን ሰብረህ ትችላለህ? ሰው 50 ሲም ካርድ አዘጋጅቻለሁ። አሁን በዚህ ሰዓት ሮቤል እንዴት ሊሆን እንደሚችል እያሰብኩት ነው። ፊት ለፊቱ ያገኘውን ሰው ተኩሶ ሊገድል ሁሉ እኮ ይችላል አሉ መቶ አለቃው። አያስቡ፣ ገና ራሱን በራሱ እንዲያጠፋ ነው ማደርገው። ይህን ጦርነት በግልጽና በአዋጅ ያስጀምረነዋል። ወደ ኋላ መመለስ የለም አለ ሰይፈ። ሁሉ ነገር ለቀናት ባቀደው መንገድ ጥንቅቅ ብሎ እንደተፈጸመ ካረጋገጠ በኋላ መኪናውን አንቀሳቀሰና ከ3 ቀን በፊት ከነቃው ወደ ተከራየው ቡሌ አራብሳ ወደሚገኘው ሙሉ ግቢ ቤት መቶ አለቃውን ይዟቸው ሄደ። የጀመሩትን ሚሽን እስኪጨርሱ እዚሁ እንደሚኖሩና ሚሽኑ ካለቀ በኋላ ደግሞ ወደ ሌላ ሰፈር እንደሚቀይሩ ነገራቸው። እሳቸውም በደስታ ተስማምተው ወደ ተዘጋጀላቸው መኝታ ቤት ገብተው ጎናቸውን አልጋ ላይ ያሳረፉ። እንደምን አላችሁ የተወደዳችሁና የተከበራችሁ። እኔ ጸጋዬ አብራር ነኝ። ይህ የኔ የዩቲዩብ ቻናል ነው። የተለያየ የጥበብ ስራዎችም ከእናንተ ጋር ይዤ ቆይታ ማረግበት ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷንም በመጫን እንግዲህ የጥበብ ስራዎች በቶሎ ከተፍ እንዲሉላችሁ በማድረግ ይበልጥ ቤተሰብነታችንን እናጠንክር ለማለት እወዳለሁ። መልካም ጊዜ ውድ ቤተሰቦች።